ይህንን አስደንጋጭ ህልም ፍቺ ወደ እናንተ ይዤላችሁ መጥቻለሁ። በህልማችሁ እባብ ሲነድፋችሁ ስታዩ ትርጉሙ ምን እንደሆነ ታውቃለህ? እግዚአብሔር ከፈጠራቸው የምድር አራዊቶች ሁሉ እባብ ተንኮለኛ ነበር ይላል የእግዚአብሔር ቃል። ዛሬ ከክፉ ከተንኮለኛው ከአመፀኛው እባብ እንዴት ነፃ እንደምትወጡ እግዚአብሔር እንዴት እንደሚያስመልጣችሁ መፍትሄውን ታገኛላችሁ። ይህንን ቪዲዮ እስከ መጨረሻ በማየት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ሰላም የጌታ ቤተሰቦች፣ ዛሬ አስደናቂ መልእክት ወደ እናንተ ይዤላችሁ መጥቻለሁ። የእግዚአብሔር መንፈስ ደግሞ መልካምን ነገር ያደርግላችኋል። ይህንን መልእክት በመስማታችሁ ብቻ ህይወታችሁን የመታደግ አቅም ይኖራችኋል። ምክንያቱም እግዚአብሔር ወሳኝ የሆኑ ነገሮችን በህልም ስለሚናገር የህልም ፍቺዎችን ስታቁ የህልሙ ትርጉም ሲገባችሁ ህይወታችሁን ታስመልጣላችሁ። ህልም አይታችሁ በማየታችሁ ብቻ መደነቅ የለባችሁም። የህልማችሁ ትክክለኛውን ትርጉም እስካላገኛችሁ ድረስ ህይወታችሁ ላይ ለውጥ አታዩም። ህይወታችሁ የሚለወጠው እግዚአብሔር ሊናገራችሁ በፈለገው መንገድ ህልሙ ሲፈታ ነው ህይወታችሁ ሊለወጥ የሚችለው። ካለበለዚያ ግን ህልማችሁ ታይቶ ትክክለኛውን ፍቺ እስካላገኘ ድረስ ህልም ካላዩ ሰዎች በምንም አትሻሉ። በምንም። ለምን ካላችሁኝ እግዚአብሔር በህልም ካወራችሁ በኋላ ነገር ግን ምንድነው ብላችሁ በስጋችሁ ልትረዱ አትችሉም፣ በአይምሯችሁ ልትረዱ አትችሉም። ቀጥታ እግዚአብሔር ሊገልጥላችሁ የፈለገውን ነገር ባንዴ ተረድታችሁ ለዛ ነገር ፍቺ ላሰጡ ስለምትችሉ የህልም ፍቺ ትርጉሞችን መረዳትና መስማት ማስተዋል የእናንተ ድርሻ ነው ማለት ነው። ዛሬ ይህንን አስደንጋጭ ህልም ፍቺ ወደ እናንተ ይዤላችሁ መጥቻለሁ። በህልማችሁ እባብ ሲነድፋችሁ ስታዩ ትርጉሙ ምን እንደሆነ ታውቃለህ? ትርጉሙ ምን እንደሆነ ታውቂያለሽ? የማታውቁ ከሆነ ይህንን ቪዲዮ አታሳልፉ፣ እስከ መጨረሻው ተመልከቱ። እባብ በእናንተ ህይወት ላይ ሊያደርገው ያቀደውንና እባብ ስታዩ እግዚአብሔር ሊናገራቸው የሚፈልጋቸውን ሚስጥሮች ልገልጥላችሁ ወዳለሁ። እባብ ስታዩ ማለፍ የሌለባችሁ ዋና ዋና ምልክቶች በህይወታችሁ ላይ አሉ። እነዚህ ምንድን ናቸው? መስማት አለባችሁ፣ ማስተዋል አለባችሁ፣ መንቃት አለባችሁ። ስለ እባብ ሲናገር እባብ እግዚአብሔር አምላክ ከፈጠራችሁ የምድር አራዊቶች ሁሉ ተንኮለኛ ነበር ይላል እግዚአብሔር ቃል ዘፍጥረት ምዕራፍ 3 ቁጥር 1 ላይ ማለት ነው። እግዚአብሔር ከፈጠራቸው የምድር አራዊቶች ሁሉ እባብ ተንኮለኛ ነበር ይላል እግዚአብሔር ቃል። አያችሁ፣ ዛሬ ከክፉ ከተንኮለኛው ከአመፀኛው እባብ እንዴት ነፃ እንደምትወጡ እግዚአብሔር እንዴት እንደሚያስመልጣችሁ መፍትሄውን ታገኛላችሁ። ከእባብ ቤተሰቦቻችሁን ታስመልጣላችሁ፣ ራሳችሁ ታመልጣላችሁ። ቢዝነሳችሁ ከእባብ ያመልጣል፣ ስራችሁ ከእባብ ያመልጣል፣ ሜሬጃችሁ ከእባብ ያመልጣል። ይህንን ምስክርነት ተናግሬ ወደ እባብ ቀጥታ ትርጉም መግባት እፈልጋለሁ። አንዲት እህት ደወለችልኝ። የእግዚአብሔር ሰው አለችኝ፣ እባብ በህልሜ አይቻለሁ አለችኝ። ምንድን ያየሽው? ምን ሲያደርግ ነው ያየሽው? የት ነው ያየሽው አልኳት። እባብን በዋና ገንዳ ውስጥ ልዋኝ ተዘጋጅቼ አለች። ውሃው በጣም በሚያምር ውሃ ውስጥ ነገር ግን ልዋኝ ራሴን አዘጋጅቼ ልብሴን ቀይሬ የዋና ልብስ አድርጌ ተዘጋጅቼ አውላልቄ ውሃ ውስጥ ልገባ ስል ድንገት ከውሃ ውስጥ እባብ ብቅ አለ እና አንገቱን አየዋለሁ አለች። እባብ ቀጥ ብሎ ቆመ፣ አንገቱን አየዋለሁ አለች እና ያየኛል፣ እስክገባ ድረስ ይጠብቀኛል አለች። እባቡን አይቼ ወዲያውኑ ከእንቅልፌ ነቃው አለች፣ ውሃ ውስጥ ሳልገባ። ትርጉሙ ምንድን ነው አለች። የእግዚአብሔር መንፈስ ወዲያውኑ እሷ ይህንን ህልም እየነገረችኝ ትርጉሙን ነገረኝ። ምን አልኳት? አንቺ ሴት አልኳት፣ አንቺ ልትገቢበት ያሰብሽው የጨረስሽው ሜሬጅ አለ አልኳት። እውነት ነው አለች። እንዳትገቢበት አልኳት። ፕሮሚስ ያደረገችበት ሪሌሽን ነበር ወደ ሜሬጅ ሊቀየር ያለ ነገር ግን እግዚአብሔር በዛ ሜሬጅ ውስጥ እንደሌለ እባቡ እየጠበቃት እንደሆነ ነገርኳት። ምንድነው? ውሃው ያማረ ነው። በራሷ ምን ብላለች? ይሄ ትዳር ብገባ ይህን ሰው የወደፊት
ትዳር አጋሪ ባደርገው እጅግ መልካም ሰው ነው፣ እጅግ ንጹህ ነው፣ ውስጡ ምንም ነገር የለውም እና ሜሬጅ እጅግ የተስተካከለ እንደሚሆን አምናለሁ ብላ በድፍረት እዛ ሜሬጅ ላይ ከዛ ሰው ጋር ትዳርን አስባ ስለነበረ ልትገባ ስለነበረ እግዚአብሔር ግን ህልም አሳያት። የተሰወረ እዛ ውሃ ውስጥ የተደበቀ እባብ እንደነበረ ከመዋኘቷ በፊት ልብሷን ቀይራ ልትገባበት ኦልሬዲ ልትዘል ከተዘጋጀበት ውስጥ እባቡ ብቅ ሲላየች ደውላ ካናገረችኝ በኋላ ህልሙን ፈታውላት። መጠንቀቅ ጀመረች፣ መፍራት ጀመረች። እዛ ሜሬጅ ውስጥ መግባት እንደሌለባት እግዚአብሔር ሲያሳስባት መጠንቀቅ ጀመረች። ከዛ በኋላ ምን እንዳደረገች ታውቃላችሁ? ያቀዱትን የጨረሱትን ሜሬጅ ወደ ትዳር ሊያድግ ያለውን ሪሌሽናቸውን አቆመችው። ይህንን ቀጠሮ ካዘገየችው ከአንድ ወር በኋላ ምን ሰማች? ሰውየው ሜሬጅ እንዳለው ትዳር እንዳለው እናም ደግሞ 2 ልጆች እንዳሉት ሰማች ማለት ነው። እግዚአብሔር ይሄንን ህልም አሳይቶ ሮንግ ከሆነ ህይወት ውስጥ፣ ሮንግ ከሆነ ሪሌሽን ውስጥ፣ ሮንግ ከሆነ ሜሬጅ ውስጥ አስመለጣት። ሊነድፋት ከተዘጋጀ እባብ አስመለጣት እግዚአብሔር። አያችሁ፣ እግዚአብሔር በህልም ይናገራል። ፍቹን ካላወቃችሁ ግን እግዚአብሔር ተናግሮ እንኳን ፍቹን እስካላወቃችሁ ድረስ ገደል ትገባላችሁ። እቺ ሴት ፍቹን ባልነግራት ኖሮ ይሄኔ ሰውየውን አግብታ የተቃጠለች በጣም የተጎሳቆለች ህይወት ይኖራት ነበር። ነገር ግን እግዚአብሔር ፍቹን ስለነገራት ራሷን ጠበቀች። ህልም ማየት ብቻ ሳይሆን ፍቺውን ስላወቀች ራሷን ኪፕ አረገች ከዛ ነገር። ከጊዜ በኋላ ሰውየው ባለትዳርና የ2 ልጆች አባት እንደነበረ ደረሰችበት ማለት ነው። ይኸውላችሁ ህልም ስታዩ ያያችሁትን ህልም እግዚአብሔር ፍቺውን ከነትርጉሙ ሲነግራችሁ ከየሆነ ከጨለማ ዓለም እየጠበቃችሁ ነው። እባብ አንተ ሳታውቀው ብዙ ዘመን ካንተ ጋር ሊኖር ይችላል። አሳቻ ሰዓት ላይ ጠብቆ ሊነድፍ ይችላል። ጓደኛዬ ነው እያልክ አብረኸው ኖረ አብሮ ብዙ ነገር ያሳለፈው ሰውዬ እባብ ሊሆን ይችላል። መጨረሻ ላይ ሊገለጥ ይችላል፣ ሊነድፍ ይችላል፣ አሳልፎ ሊሰጥህ ይችላል። አንድ ልጅ ከጸለይ በኋላ ከተኛ በኋላ ሲነሳ አንድ ነገር አየ። እባብ ቸርቹ መድረክ ላይ ዞሯል አለ። እንደዚህ ተጠማዞ ተኝቷል አለ። ያንን ካየ ከጥቂት ጊዜ በኋላ ወር አልቆየም፣ ቸርቹ በትንትኑን ነው የወጣው። ለምን? እባብ ስለነበረ። ቸርቹን ሊከፋፍል የሚፈልግ የእባብ ፐርሰናሊቲ ያለው ግለሰብ ስለነበረ ማለት ነው። ቸርቹ ከጥቂት ጊዜ በኋላ ተበተነ፣ ቅርጽ አጣ። እባቡ ያ ሰው ነበረ። ብዙ ነገሮችን ያ እባብ አበላሸ ማለት ነው። እባብ ስታዩ ተነስታችሁ ተጠንቀቁ፣ ጸልዩ፣ ዙሪያችሁን ቼክ አድርጉ። እባብ ሲነድፋችሁ ካያችሁ፣ እግራችሁን እባብ ሲነድፋችሁ ካያችሁ ማለፍ የለባችሁ። ሊያዘገይ ፈልጓል። አንድ ቦታ ሊያስቀር ፈልጓል። መንገድህ ላይ ዲሌ እያደረገ ነው፣ እያዘገየ ነው። ጉዞ አጭር እንዲሆን እባብ አታክ እያደረገ ነው። እግርህን አደጋ ሊያደርስ ፈልጓል። መጸለይ አለብህ። መኪና አንስተህ ድራይቭ ከማድረግ በፊት እግርህን አታክ ካደረገ ጉዞን ሊያደናቅፍ የወጣ እባብ አለ። መጸለይ ጀምር። ምንም ነገር ከማድረግ በፊት መጸለይ ጀምር። ወዲያውኑ እባቡን ትሰብራለህ፣ አልፋቸው ትሄዳለህ። ክብር ለጌታ ለኢየሱስ ይሁን። ሌላኛው ደግሞ ቢዝነሳችሁን አታክ እያደረገ ያለ አጠገባችሁ የቆመ ፐርሰን አለ። መርዙን አውጡት። በዚህ እየተናገረ እየነደፋችሁ ያለ እባብ አለ። ሮሜ ምዕራፍ 3 ቁጥር 13 ላይ ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። እባብ ስታዩ ተነስታችሁ ጸልዩ። እግዚአብሔር መንገዳችሁን ይከፍትላችኋል፣ የተዘጋውን በር ይከፍትላችኋል። እባብ አይታችሁ ስትነሱ በኃይል መጸለይ ጀምሩ። በኃይል እኮ ነው የምላችሁ። መጸለይ ጀምሩ። ራሳችሁን፣ ቤታችሁን፣ ህይወታችሁን አስመልጡ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ እስከዛሬ ሰብስክራይብ አድርጋችሁ ለሌሎችም እንዲደርስ አድርጉ። ጸጋና ሰላም ለእናንተ ይሁን። ሻሎም